የስኳር ህመም ኖሮቦት ወይም ደግሞ ለስኳር ህመም የተጋለጡ ኖት ተብለው እንቅስቃሴ እንዲያደርጉ ተነግሮት ከነበረ ይህ ቪዲዮ ለእናንተ ነው። ሰላም ጤናችን ቴሌሄልዞች ነው። በዛሬው ቪዲዮችን ስኳር ህመምተኞች ምን አይነት እንቅስቃሴ ማድረግ እንዳለባቸው የምናይ ይሆናል። ይከታተሉ። ወደሱ ከመግባታችን በፊት ግን አንድ መታሰብ ያለበት ነገር እንቅስቃሴ ሳያደርጉ የስኳር ዝቅ ማለት እንዳይከሰት ለመከላከል የስፖርት እንቅስቃሴ ከማድረጉ በፊት እያደረጉና ካደረጉ በኋላ የደም ስኳር መጠኑን ቼክ ማድረግ ያስፈልጋል። እንዲሁም ስለሚያደርጉት እንቅስቃሴው ከሐኪሙ ጋር በደንብ ይነጋገሩ። ምናልባት እንኳን እንቅስቃሴ ሲያደርጉ የስኳር መጠኑ በጣም ዝቅ ሲል ሊጠቀሙት የሚችሉት ጁስ፣ ከረሜላ ወይም ስኳር በኪስ ወይም ደግሞ አጠገቦ ያደርጉ። እስቲ እንቅስቃሴዎቹን ከማየታችን በፊት በመጀመሪያ እንቅስቃሴ ለስኳር ህመም እንዴት እንደሚጠቅም እንይ። የስኳር ህመምን ለመቆጣጠር መደበኛ የአካል ብቃት እንቅስቃሴ ከክብደት መቀነስ ባለፈ ቁልፍ ሚና ይጫወታል። አይነት 2 የሚባለው የስኳር ህመም ላይ ደግሞ የሚታየው ኢንሱሊን በደማችን ውስጥ ቢኖርም ያ ኢንሱሊን ደም ውስጥ የሚገኘውን ግሉኮስ ወደ ሴሎቻችን ማስገባት ባለመቻሉ ምክንያት የሚፈጠር የግሉኮስ ከፍ ማለት ነው። የአካል ብቃት እንቅስቃሴ በዋነኛነት ኢንሱሊን የሰውነት ሴሎቻችን ግሉኮስን በአግባቡ እንዲጠቀሙ በማድረግ የደም ስኳር መጠንን እንዲቆጣጠር ያደርጋል። ይህ ማለት በአይነት 2 ላይ የሚታየው ኢንሱሊን ሬዚስታንስ ያሻሽላል ማለት ነው። የአካል ብቃት እንቅስቃሴ ጥቅሞቹ ብዙ ቢሆኑም አዘውትሮ ማድረግ ግን ለብዙ ሰው ፈታኝ ሊሆን ይችላል። ጥናቶች እንደሚያሳዩት ደግሞ ከአይነት 2 የስኳር በሽታ ታካሚዎች መካከል ግማሽ ወይም ደግሞ 50% የሚሆኑት ብቻ ናቸው መደበኛ የአካል ብቃት እንቅስቃሴ የሚያደርጉት። ስለዚህ የስኳር መጠንን በአግባቡ ለመቆጣጠር ከቀን ውሎት ላይ ለአካል እንቅስቃሴ ጊዜ መመደብ ያስፈልጋል። አሁን ደግሞ ምን አይነት የአካል እንቅስቃሴ ማድረግ እንዳለቦት እናወራ። በአብዛኛዎቹ ቀናት ለ30 ወይም ደግሞ ለ60 ደቂቃዎች የሚቆይ መጠነኛ ጥንካሬ ያለ የኤሮቢክ እንቅስቃሴ ለማድረግ መሞከር ያስፈልጋል። ይህ ማለት ታዲያ በሳምንት ቢያንስ በአጠቃላይ 2 ሰዓት ተኩል ያህል እንቅስቃሴ እንዲያደርጉ ይመከራል። ይህ ደግሞ ቢያንስ በ3 ቀናት ውስጥ ተከፋፍሎ መከናወን ያለበት ሲሆን ከ2 ተከታታይ ቀናት በላይ ደግሞ እረፍት መወሰድ የለበትም። ታዲያ መጠነኛ ጥንካሬ ያለው እንቅስቃሴ ስንል የልብ ምትዎን ከሌላ ጊዜ በትንሹ ቢሆን እንዲጨምር አቅሙንም ደግሞ ያገናዘበ መሆን አለበት። ኤሮቢክ ስፖርት ሴሎች ኢንሱሊንን በተሻለ መንገድ እንዲጠቀሙ ይረዳሉ። ይህ ደግሞ የደም ስኳር መጠን እንዲቀንስ ያደርጋል። የስኳር ህመም የልብ በሽታዎች የመጋለጥ እድልን ስለሚጨምር የኤሮቢክ ስፖርት ደግሞ የደም ግፊትን፣ ኮሌስትሮልና አጠቃላይ ልብ ጤና ስለሚያሻሽል አሪፍ ስፖርት ነው። መጠነኛ የኤሮቢክ እንቅስቃሴ ውስጥ የሚጠቃለሉት ፈጣን የእግር ጉዞ፣ ሩጫ፣ ዋና፣ ብስክሌት መንዳትና ዳንስ ናቸው። ከዚህ ጋር አንድ ላይ ማድረግ ያለበት እንቅስቃሴ ደግሞ ሬዚስታንስ ትሬኒንግ ወይም ደግሞ የጥንካሬ ስፖርት ይባላል። ይህ እንቅስቃሴ ግን በስኳር ምክንያት የመጣ የአይን ወይም ደግሞ የልብ ህመም ካለ እንዲያደርጉ አይመከርም። የጥንካሬ ስፖርት በክብደት በማንሳት ወይም ደግሞ በሌሎች ማሽኖች በመጠቀም ጡንቻዎች እንዲገነቡና እንዲጠነክሩ ይረዳል። የጥንካሬ ስፖርት ጥቅሞች የደም ስኳር መጠንን ለመቆጣጠር፣ የልብ ጤናን ለማሻሻል፣ የአጥንት ጥንካሬ ለማሻሻል፣ የሰውነትን ስብ ለመቀነስ እና ክብደትን ለመቆጣጠር ያግዛሉ። ታዲያ የጥንካሬ ስፖርት ወይም ሬዚስታንስ ትሬኒንግ ምሳሌዎች ውስጥ የሚጠቀሱት አቅምን ያገናዘበ እና በስፖርት አሰልጣኝ ክትትል የሚደረግ ክብደት ማንሳት፣ ፑሽአፕ፣ ስኳት፣ ፕላንክ፣ ፑልአፕ እና ማሽኖች ላይ የሚሰሩ እንቅስቃሴዎች ይጠቀሳሉ። እንግዲህ እስካሁን ያወራኋቸው በቀን ውሎ ላይ ጊዜ መድበው የሚሰሯቸው የአካል እንቅስቃሴዎች ናቸው። ታዲያ በስራ የሚሆን በተለያዩ ምክንያቶች ደግሞ ለረጅም ጊዜ ከ30 ደቂቃ በላይ የሚቀመጡ ከሆነ በየ30 ደቂቃው እየተነሱ ትናንሽ እንቅስቃሴዎችን ያደርጉ። ምንጊዜም ደግሞ እንቅስቃሴ ሲያደርጉ ውሃ ካጠገቡ አይለዩት። በስኳር ህመም ጊዜ መደረግ ስላሉ እንቅስቃሴዎች ተረድቷቸዋል ብዬ አስባለሁ። ተመሳሳይ ቀላልና ግልጽ የሆነ የጤና መረጃዎችን ማግኘት ከፈለጉ ደግሞ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ላይክ እና ሼር ያድርጉ። እናመሰግናለን።